አለን ማለት ምንም ኦልሬዲ ሞልቶለታል። ኦልሬዲ 236,000 ስለሞላ በቃ ኦልሬዲ ከዚህ በኋላ እኮ ያንተ ቤት ነው በሚል ስፒሪት ነው ይሄድ ነው። ኦልሬዲ ልትረከበው ነው። በቃ ምንም አሟልተሃል፣ አሳክተሃል። ስለዚህ ማስገምገም ክፋት የለውም። ፖዘቲቭሊ ነው ይሄው እግዚአብሔር በሚያውቀው ማለት ነው። በስንት ቀን የሞላው? የተሰጠው 15 ቀን ነበር። በስንት ቀን ነው የጨረሰው? እዚህ ጋር ደግሞ እነሱም ሆነ ማንም የቀን ገደብ አልሰጠም። በቃ ቻሌንጁ ተሰጠ። 100,000 ፎሎወርስ ጨምር ነው የተባለው። መጀመሪያም በፍጥነት ስለጨመረ ጨመርኩ። ቻሌንጅ ያለ ገደብ ሊሰጥ አይችልም። አመት ቢፈጅብንስ? ቪዲዮውን አይተሽዋል እኮ ሀቢቡ፣ ቪዲዮውን አይተሽዋል። ገደብ የለው 100,000 ለጨመረ በዚህ ቀን የጨመረ የሚል አግሪመንት የለም። ቪዲዮውን ድጋሚ ክፈቱት ፕሊስ፣ መስማት ፈልጋለሁ። ቀኑ ይከፈት። ያለ ቀን ገደብ ቻሌንጅ ይሰጣል። እኔ ሰምቼ ማለት ገደብ የለው። ገደብ ከሌለው ምኑም ቻሌንጅ ይባላል? መቼ ያለቀ ሊባል ነው? ጨርሳችኋል፣ አልቋል ቻሌንጁ። እከሌ ያሸንፏል ወይም እከሌ ያላሸነፈን፣ በቃ ቻሌንጁ ቀኑ ቻሌንጅ ያለ ቀን እኔ ሰምቼ ስለማላት ነው። ይቅርታ አድርጉልኝ። እሺ ክፈቱት። ቪዲዮ ላይም አይተሽ ከሆነ ሀቢባዬ፣ እኔ ፎሎወሩን እንደምጨምር እርግጠኛ ናት እሷ። ቪዲዮ ላይም ተናግራለች። እርግጠኛ ነኝ እንደሚጨምር ምናምን ብላለች እንጂ የቀን ገደብ አለ ወይ? ላሰማሽ ነው። አንዴ ኔትወርክ አስቸግሮኝ ነው። ላሰማሽ ነው። ኔትወርክ እኮ በጣም ይሞታል። እባክህ እዚህ እንትና ብራዊ ወይ ስፖርት ያው ሰራ ይኸው ሀቢ እንግዲህ የሜሪ ቦንዳን ቻሌንጅ ማን እንዳሸነፈ ታውቋል። የሜሪ ቦንዳ ያለው አካውንት ላይ 100,000 ፎሎወር ከጨመረ የ1.5 ሚሊዮን ብሩን ቦንዳ ቤት ይሰጠዋል። በዛ ላይ ደግሞ ከነ ከስተመሩ ታውቃላችሁ ማን ያሸነፈ ይመስላችኋል? እስቲ ገምቱ። ለማንኛውም በጣም ብዙ ቪው በማግኘት ይህንን ቻሌንጅ እንዲሰጠው ያሸነፈው በረከት ሊስትሮ ሲጠርግ አሳምሮ ነው። ቲክቶክ ስሙ እንደዛ ነው የሚለው። በ7 ቀን ውስጥ ከተሰሩ ቪዲዮዎች የእሱ 1.8 ሚሊዮን በመታየት አንደኛ መሆን አስችሎታል። ስለዚህ ቻሌንጁን ለሱ ነው የምንሰጠው። አላወቀም። አሁን እንነግረዋለን ማለት ነው። እንደወለደ ሪያክሽኑን አብረን እናያለን። ወይ ሰላም፣ እንዴት ነህ? በረከት ነህ? ሊና እባላለሁ ከቲክቶክ ወይም ደግሞ ከሜሪ ቦንዳ ነው የምደውልልህ። ደህና ነኝ። እንዴት ነህ? ደህና ነህ? 100,000 ፎሎወር መጨመር ነው እሱን ኦፖርቹኒቲ ደግሞ አንተን ያሸነፍከው። በሰባቱ ቀናት የአንተ ቪዲዮ ነው በደንብ ብዙ የታየው እና እንኳን ደስ አለህ። 1.5 ሚሊዮን ብሩን ቦንዳ ቤት ከነቃው ከናሻንጉሊቱ አንተ ነው የምትወስደው ማለት ነው። እግዚአብሔር ነው ያደረገው። የለም መጀመሪያ ብዙ ቪው ያለው ሰው ያው ቻሌንጁ ይሰጠዋል። እኛ ጋር መተህ ዲል ካረግንበት ቀን ጀምሮ 100,000 ፎሎወር እንዳስገባህላት ያው እናስረክብሃለን ማለት ነው። ቁልፍህን ትወስዳለህ። እንኳን ደስ አለህ። ባይ እንግዲህ የበረከት ሪያክሽን እንዳያችሁት ነው። ህዝብ ቀን ገደብ የለውም። በጣም ኮመንት ላይ 7 ቀን ውስጥ 1.7 ሚሊዮን የታየን ያለችው የታየ ነው። ቀን አለ አይደለም? ቀን አለ 100,000 ፎሎወር ከጨመርክ በኋላ ይሰጥሃል ነው። 100,000ውን በ2 ወር የሚጨርሰው በ1 ወር የሚጨርሰው 100,000 ፎሎወር መጨመር ነው። ጋይስ በ7 ቀን ውስጥ 1.7 ሚሊዮን ቪው የታየ የበረከት ሊስትሮ ቪዲዮ ነው የሚለው እና ጆይን ካረክበት እኛ ጋር ጆይን ካረክበት ቀን ጀምሮ 100,000 ቀን አልተጠቀም። ስለዚህ ልቀጥል አቡ። ኦኬ ቀን አልተጠቀሰም። እሺ አንተ በስንት ቀን ጨረስክ? ከተደወለልክ 100,000 ገባው ካልክበት ቀን ጀምሮ ቆጥረክ በስንት ቀን እንደጨረስክ ንገረኝ። እንዳለችው ወደ 18 ቀን ወደ 17 ቀን አካባቢ ነው። ወደ 19 እስከ 20 ቀን ሊሆን ይችላል። እንጃ ቀኑን ብዙ ይተናል ማለት ስልክ ላይ ቪዲዮ የሰራህበትን ቀንና ለ100,000 ቪዲዮ የሰራህበትን ቀንና ከዛ እቃው ልትረከብ የሄድክበት ቀን ድረስ ቀኑን መቁጠር፣ ኤግዛክት ቀኑን ማወቅ። ከተፖሰተ ይሄኛው 2 ቀን ነው። እቃውን ልረከብ ከሄድኩ 2 ቀን አልፎታል። የሄድኩበት ቀን እዛ የአሁኑ ቪዲዮ ተደውሎልክ 100,000 ቻሌንጅ ተሰጥቶካል፣ በቪው አልፈህ ተሰጥቶካል የተባልኩበት ማለት ነው። ያ 100,000 ለቪው አይደለም ለ100,000 ቻሌንጁ የተደወለልህ ቀን አይደለ?
የተደወለልኝ ቀን ለቪው አለን እኮ አለቀ። 1.7 ቪው አምጥተህ ለ100,000 ቻሌንጅ 701 ይሄኛውማ የመጀመሪያው ነው። 701 ነው የሚለው 701 ነው የሚለው ስንት መቼ ማለት ነው? 701 ማለት ጁላይ 1 ጁላይ 1 እሺ። ከዛ እቃ ልትረከብ የሄድክበትን ቀን ንገረኝ። እቃ ሊረከብ አለፈው። እሺ ከሁለት ቀን በፊት ዛሬ ሁለተኛ ቀኑ ያ ማለት ጁላይ 23 ነው። 20 ቀን ማለት ነው። ጁላይ 1 ነው ቀን 4ኛ ወር ዛሬ 23 ነው። በአንድ ነው ቪዲዮን የተቀበለው። ከዛ ከሁለት ደግሞ ዛሬ 23 ነው። በ21 ማለት ነው። በ21 ከሁለት ቀን በፊት ነው። ዓርብ ቅዳሜ ቀን ነው ነው። አይ ቅዳሜ ቀን ዛሬ ማን ነው? ዛሬ ሐሙስ ነው። ዓርብ ነው ሄድ ነው። ዓርብ ነው ሄድ ነው። ቆይ አቡ ዛሬ ሐሙስ ነው። ዓርብ ከሆነ ሄዳችሁት ዓርብ 17 ነበር። ጁላይ 17 በ17 ቀን ነው 100,000 ፎሎ የጨረሰው። በ17 ቀን ነው። ኦኬ ጁላይ 17 ስለዚህ በ17 ቀን ኦኬ። ጥሩ ቀን አልተጠቀሰም። አንተ በ17 ቀን ጨርሰካል። በ17 ቀን ውስጥ የተሸጠው እቃ ነው የጎደለው ማለት ነው። እሺ ጁላይ 1 ሄደካል። አንተ ሄድከው መቼ ነው? እዛ ሱቅ ሄደክ ጁላይ 1 ነው። ይኸው ይህን ቪዲዮ የሰራው ጁላይ 1 ነው። የእሷን አንድ ቀን የተከሰተ ይመስላል። ጁላይ 1 ሱቁን ሄዶ እቃውን ያየበት ቀን ሜሪ ቦንዳ ቤት በ17 ቀን ምን ያህል ሊሸጥ ይችላል የሚለውን እኮ ህሊና በተራዋ ነው የሚወጣ ብርታ ማውራት የምትችለው በየተራ ስለሆነ። ኦኬ ስለዚህ ማለት ነው አሁን በ17 ቀን ውስጥ የተሸጠ እቃ ነው የጎደለው። አንተ ሄደህ ካየከው አሁን የኔ ጥያቄ ኦልሬዲ ሜሪ ቦንዳ ሊስቷን ልካለች። ኦኬ ሊስቷ ላይ አሁን ዛሬ ቢኬድ ሄዶ የሚገኝ እቃ 1.3 ነው ሙሉ እቃው ማለት ነው። ቁልፉ ሳይታሰብ ብላለች። አንተ ከምን አንጻር ነው እቃው 300,000 አያወጣም ያልከው? ከምን አንጻር? እሱን እኮ ነው ላስረዳሽ የነበረው ሀቡዬ። እቃዎቹ አሁን የተባለላቸውን ዋጋ የሚያወጡ አይደሉም። ሁሉም እቃዎች የሚችለው ይሄንን እያንዳንዱ ሱቅ ራስክ በአንደበትህ እያንዳንዱ ሱቅ የየራሱ ፕራይስ አለው። ቦንዳ ተባለ። አሁን ፕራይሱ እኮ ፕራይስ የሚሆነው እቃው ደህና ሲሆን፣ ማንኛውም ገዢ የሚገዛው እቃ ዋጋ የሚወስንለት እቃው ያለበት ሁኔታ ነው አይደለ? ያለበት ሁኔታ መቼም ቡቱቶ የፈለገ ከለሩ ቢያምር ቡቱቶን በ1,800 እና በ2,000 ብር አትገዢው። አብዛኛው የተጠቀሱ ዝርዝር እቃዎች ካፖርቶች፣ ሌዘሮች፣ ጂንስ ሱሪዎች ምናምን እንዳለ ነው ምልሽ። ያረጁና የቆዩ ፋሽናቸው ያለፈባቸው በጣም ኦልድ እቃዎች ናቸው። ቅድም መነሻዬ ላይ መጀመሪያ ስነግርሽ እንደነበረው ቻሌንጁን ያወጣችው አለን እኮ ባለሙያው። በቃ ዝም ብዬ ዘግቸው ከሚሄድ በሚል ሰበብ በሚል ሀሳብ ሊሆን ይችላል። ምክንያቱም ይሆናል እኛ ማውራት አሁን ነው ሌላ ሰው ሄዶ ማየት አለበት። ለምን አንተ እኛም እኮ ያልነው ሀቡ አንተ የበረከት ወገነክና ከሁለታችሁም ገለልተኛ የሆነ ከህሊና ወይም ሜሪ ቦንዳ ከበረከት ገለልተኛ የሆነ አካል ሱቅ ሄዶ እነዚህ እቃዎች የእውነት አሉ ወይ ብሎ ሄዶ ቆጥሮ እቃዎቹን እኔም እንደዛ ያልነው እኮ ላይቭም ላይ የሄድንም ቀን ለመረከብ ስንሄድ በፈለግሽው ሰው ተቆጥሮ ያልነውን ቪዲዮም የሰራሁትኝ ቆጥሬ ይረከባለሁ ነው ያልኩት። እያንዳንዱን ተከታዬ የሚያውቀው ቆጥሬ እንደምረከብ ነው። ስለዚህ ቆጥረሽ አስረክብኝ ነው እንጂ እንዲሁ ዝም ብሎ በጅምላ መጣን ሰላም ተባባልን አስረክቤዋለሁ ብለሽ እንድትሄጂ አይደለም የሚል ሀሳብ ነው እኮ። ላይቡም ላይ እኮ የሄድንበትን ሞቲቭ እሱ ነው።
የሄድንበት። እሺ አንዴ ጥያቄ ያለኝ ህሊና ቅድም ስትናገር እንደሰማ ነው ያለችው። ገባ አቀፈኝ፣ ሰላም አለኝ፣ ገባንና ላይቭ ላይ ነው ወዲያው። ተመልከቱ ይሄ እቃ 300,000 ነው የሚያወጣው፣ 1.5 አያወጣም። ዳይሬክትሊ ነው ያለው። ለእኔ እንኳን መጀመር አላለም። እኔ ነበር ላይቡም ሪከርዱ አለ እኮ እሱ ያውጣለን እንጂ ወንድሜ አንተ ምስክር ልትሆን አትችልም። ወገን ነህ። ደከው ከጎዳና አንስቻ አሳድጊያል ብለሃል። ወገን ነህ እና ወገን ምስክር አይሆንም። ግዴታ ገለልተኛ አካል ሪከርዱ ስላለ ከሜሪ ጋር በደንብ አውርተናል። በደንብ ማለት ነው። እሷ ሄደች ላይቡን ስታይ ብዙም አልቆየችም ሄዳለች። ከሜሪ ጋር ግን መጀመሪያ እንደገባክ ህሊናን ሳታናግራት አምናት ሀፒ በተሰጠኝ ነገር ደስተኛ አይደለሁም ብለሃታል ላይቭ ላይ ከመናገርህ በፊት ወይስ አላልቃትም? ይሄ ነው ጥያቄው። ህሊና ቀጥታ እኔንም ሳታናግር ቪዲዮ ጀመረች እና እኔ ጋር መጣች እና እንግዲህ በረከት ሊስትሮስ ጠርጋ ሳምሮ ይህንን ሱቅ እንግዲህ ወደ ቦንዳ ቤት ሊቀየር ነው ምናምን ብላ መጣች። ቤተሰቦቼ በጣም ደስ ብሎኛል። እንግዲህ ዛሬ ቆጥሬ ለመረከብ መጥቻ ቆጥረን እንረከባለን፣ የሚሆነውን ነገር አብረን ያለን ያልኩት እኔ ገባን። ከገባን በኋላ ምን አልኳት አየውና ከዛ ማን ነበር ስሟን አላውቅም ብቻ ይሄ እቃ ባለሙያ አምጥቻ ሳይቼ ነበር እና ከ300,000 እንደማያልፍ ነግሮኛል ምናምን አልኳት። ከዛ በኋላ እንደዛ ስላት ማለት ነው። ጥያቄ አልተመለሰም። በረከት ወንድሜ ላይቭ ላይ ከመናገር በፊት ለህሊና እንደተገናኛችሁ ሰላም እንደተባባላችሁ እቃውን ልረከብ ነው የመጣሁት። ከዚህ በፊት ቀን መጥቼ አስገምቻለሁ እና እቃው 1.5 አያወጣም ተብያለሁ ብለህ ለብቻችሁ ነግረሃታል ወይ ነው? ላይቭ ላይ ከመናገር ላይቭ ላይ እኮ ነበር እያወራሁ የነበረው። ገና ስትገናኙም ጀምሮ ገና ስገናኝም ላይቭ ገብቼ ነበር። እኛ አብረን የሆን ልጆች ስልክ ይዘናል ሁላችንም ላይቭ። ምክንያቱም ያለውን ነገር እዛው ላይ በስነ ስርዓቱ ተነጋግረው ጨርሰው ተረካክበው እንደሚሄዱ ነው እኛም የነበረን እውቀት። ከዛ በአንድ ጊዜ ቀድማችሁ ታውቃላችሁ እኮ ቀኑ ደርሶ ከመረከባችሁ ከቀናት ከአንድ ቀን ወይ ከሁለት ቀን በፊት እኮ ሄዳችሁ አስገምታችሁ ኦልሬዲ ታውቃላችሁ ያለውን ነገር እነሱም ስለሚያውቁ እቃቸውን ስለሚያውቁ በቃ ያለውን ነገር ይሄ ነው የጎደለው ይሄ ነው ብለው ቆጥረው አስረክበውት እንለያያለን ነው የኛ ሀሳብ የነበረው። ስለዚህ ላይቭ ላይ ነን። መጣች በስነ ስርዓቱ ሰላም አለችው እና ከዛ በኋላ እንግዲህ ቤተሰቦች ያያችሁትን ቪዲዮ ሰራች። ከዛ በኋላ ገቡ። ልክ ላይቭ ላይ ነን። ያለውን ነገር 300,000 የሚሆን ነው የተባልኩትኝ። ስለዚህ ምንድን ነው ማድረግ ያለብኝ አይነት ነገር አወሩ። ከዛ በአንድ ጊዜ ተለዋወጡ። ላይቭ ላይ እኮ የኔ ጥያቄ እኮ ህሊና እኔ ቅር ያለኝን ያለችው ሊረከብ ነው የመጣው። እኔ ሳላቅ ከኋላዬ ኦልሬዲ ቼክ አስደርገው ጎዶሎ እንደሆነ አውቋል። ለምን ላይቭ ከመክፈቱ በፊት ለምን ሲመጣ ቀድሞ አልነገረኝም ነው? አስገምቼ ለምን አላለኝም? አሁን እዚህ ጋር እሷን ምንም የሚያስፈራ ነገር እንደሌለ ነው። አንደኛ በቀው ከተማመነችበት በቃ ኦልሬዲ ቀጥታ ላይቭ ላይ ነኝ እኔ። መጀመሪያም ስመጣ ልረከብ ነው ብያለሁኝ። ከቤተሰቦቼ ጋር ነበርኩኝ ማለት ነው በዛ ሰዓት። ከዛ ገባን ኦልሬዲ። እኔም ኔትወርክ ይዞ ካለ በረከት ታውቂያለሽ ስልክ ገብቶ ነው ይቅርታ። ይሄን ነገር ደግሞ ህዝብ ፊት ነው የምረከበው። እነሱ ናቸው ቻሌንጁንም እንዲሞላ የተባበሩኝ ያገዙኝ እንጂ ሌላ ነገር ምንም ነገር የለም እዛ ጋር የተወራ ነገር ማለት ነው። ስለ ስልክ እየተደወለበት ነው። ይቅርታ በጣም ስልክ ተደውሎ ነው እና ያልኳት ነገር ያንን ነው። ሌላ ምንም ነገር አላልኳትም። በቃ ህዝብ ፊት ነው ያወራሁት። 1.5 ሚሊዮን ብር ያሉትም እነሱ ህዝብ ፊት ነው። ከኔ ጋር ምንም ጥፋት የለ፣ የሚያስፈራም ነገር የለም። ይሄ ነው። ስልክ እየተደወልብክ ነው በተደጋጋሚ። ዋይፋይ ከሆነ የምትጠቀመው ኤርፕሌን ሞድ አድርገው እንዳይደውሉበት ከዚህ በኋላ። ዋይፋይ አይደለም ዳታ ከሆነ ይዘጋብካል። እሺ ስለዚህ እኔ ቀድሜ ያልነገርኳትኝ ለምንድን ነው አልክ? ቀድሜ ያልነገርኳት ኦልሬዲ ባወቅኩ ሰዓት አስገምቼ 300,000 ሲባል ወዲያው ደውዬ ያሳየ እቃው እኮ 300,000 ነው 1.5 አይደለም ሳስገምተው
ብሊ ያልነገርኳት ቀኑ እስከሚደርስ የምረከብበት ሰዓት እስከሚደርስ እና ላይቭ ላይ የተናገርኩት በምን ምክንያት ነው? መልስክ ይዞታል። ሶሪ በጣም እሺ። አሁን ለሶስተኛ ጊዜ ልደግም ነው። እሺ ውሃ ልጠጣ። አሁን ምሳለክ አይደወልም። ልድገም። አሁን ድገም፣ ችግር የለውም። እሺ መልስክ ለጥያቄዋ መልስክ ለህሊና ጥያቄ፣ ያንተንም ጥያቄ ወደ እሷ የእሷንም ወደ አንተ እያደረስኩ ነው። ለጥያቄዋ ቀደም ብዬ ከምረከብበት ቀን በፊት ቆይ ጨርስ። ከምቀበልበት ቀን ቀድሜ አስገምቼም ዋጋም ማውቄ ደውዬ ግን ላንቺ ያሳያችሁኝ እቃ 1.5 ይገምታል ብላችሁ ያሳያችሁኝ እቃ እኔ ሳስገምተው 300 ሺህ ነው የተባልኩትኝ ብዬ ደውዬ ያልነገርኳትኝ እስከምረከብበት ሰዓትና ቀን ላይቭ ላይ መናገርን የመረጥኩበት ምንድን ነው? ምክንያቱ ነው መልስክ። ምክንያቱማ መጀመሪያ ላይ ቻሌንጁን በደንብ መሙላት አለብኝ። ከሞላው በኋላ እዛ ጋር እኔን ይህን ነገር ስላቸው እነሱ እንዲያስገመትከው ቅድም እኮ ሞልቷል። እዛ ጋር ደግሞ ህዝብ ማወቅ አለበት እውነቱን። በዛ ጋር ባልሆነ ነገር ቢሸፈንስ ብዬ ነው ይህን ነገር በይፋ ያወጣሁት ማለት ነው። ይኸውልሽ ሀቢባዬ ማታ ዲስከስ አረገ። አንደኛ እንደዚህ የወረደ እቃ ከሆነ ሙድ እየያዙብን ቢሆንስ? መጀመሪያ ሲሄድ ያየው እቃ ራሱ አይደል እንዴ? ምንድን ነው የወረደ? አልገባኝ። ቆይ ልነግርሽ እኮ ነው። አስገመትኩት እኮ እቃዎቹን እንዳለ አየናቸው፣ የቃረዱ ናቸው ምናምን፣ በጣም የተንገላቱ ረጅም ዓመት። እሺ ሌላ ደግሞ ሄደክ ስታየው የነበረው እቃ እና ልታስገምት ስትሄድ የነበረው እቃ ብዛት በአይነት ስታየው ብዛት በጣም ብዙ ጎሎብሃል። አንሷል። አሁን እንዴ መጀመሪያ ቀን ያየሁትና ከዛ ኔክስት ቀን ያየሁት አንድ አይደል? በመጀመሪያ ቀን ስትሄድ እና ልታስገምት ስትሄድ ጁላይ 1 ስትሄድ እና ያስገመትከው መቼ ነው? ልትቀበል የሄድከው ጁላይ 17 ነው። ያስገመትከው መቼ ነው? ያስገመትኩት ቻሌንጁ እንደሞላልኝ እኮ ቀን በቀን ስንት ቀኑ ንገረኝ። ዓርብ ልንሄድ ሐሙስ ቀን ማታ አካባቢ ጁላይ 16 ለምን ዓርብ ጁላይ 17 ነው ሄዳችሁት። ስለዚህ ያስገመተው ጁላይ 16 ያስገምትክበት ቀን ነው። በ16 ቀን ውስጥ ብዙ እቃ ጎሎ ብዙ ልብሶች ተሽጠውለት ጎለው አይተሃል ማለት ነው። ስለዚህ ዋጋውን ያወረደው የእቃው የኳንቲቲ የብዛት መጉደል እና ደግሞ የእቃው ኳሊቲ ነው እናንተ ብሉት። እናንተ ስትገምቱ ለምሳሌ አንድ ቀሚስ እዚህ ጋር የሚያሳየው ሜሪ ቦንዳ እቃዬ ያወጣል ብላ የላከችው ሊስት ውስጥ የሚያሳየው የአንድ ቀሚስ ዋጋ 3500 ነው። እዛ 1500 ብር በላይ አይሸጥ በምንም አይነት ማለት የትኛውም አይነት ቦንዳ ገማች የትኛውም ጥራት ያለው እቃ ቦንዳ ሻጭ ከ1000 ብር ከ1500 ብር በላይ አይገምታቸውም። እዛ ያሉ ቀሚሶች ነው የምልሽ። አሁን እኮ 4000 5000 ሁሉ የሚሸጡ ቦንዳ እቃዎች አሉ። 6000 የሚሸጡ ጽድት ያሉ የቦንዳ ቀሚስ እቃዎች አሉ። የማይገኙ እንዲያውም በጣም የማይገኙ ወንትድ የሆኑ እቃዎች አሉ። እዛ ያሉ እቃዎች ከሁለታችሁም ገለልተኛ ወገን ሄዶ ነው ማየት ያለበት። እኛም ያለው በስነ ስርዓቱ ገለልተኛ ወገን ሄዶ አይቶ ገምቶ በስነ ስርዓቱ እኮ በቃ ይሞላል ተብሎ ከተሰጠው አክሴፕት አድርጎ ስራውን ይቀጥላል። ከ3500 ነው እዚህ ጋር የተመዘገበው የተሰላው። እናንተ በስንት ነው ያስገመታችሁት? አንዱን በስንት? 1500 ብር በላይ አይበልጥ። ስለዚህ እናንተ በ1500 ነው ያስገመታችሁት። እነሱ ደግሞ ቪዲዮን ሲሰሩ ግምቱን ሲያወጡ በራሳቸው ፕራይስ በራሳቸው በሱቅ ፕራይስ ነው። አንድ ሰው በዛ ፕራይስ የመስማማትም እኔ አንድ ቦንዳ ገብቼ 3500 ስትለኝ ካዋጣኝ ይገዛለሁ፣ ካላዋጣኝ ጥዬ እወጣለሁ አይደል? የሱቋ ባለቤት እቃዋን እንደ ፕራይሷን የምታወጣው እንደ ራሷ እንደ እንትኗ ነው። በዛ የተስማማ ይስማማል፣ በዛ ያልተስማማ ይስማማል። ቻሌንጁን ለመቀበል በረከት በሄደ ጊዜ አይቶ እሱ ያው እውቀቱ ስለሌለው ባለሙያ ስላልሆነ አያውቅም። ያውጣ አያውጣ ግን የእሱ አለማወቅና የእሱ ባለሙያ አለመሆን የእነሱ ችግር አይደለም።
እሱ ከመቀበሉ በፊት ቻሌንጁን ባለሙያ ይዞ ሄዶ ማስገመት ነበረበት። ራይት ቢሆን በጣም ጥሩ ነበር። አዎ ቴንኪው። እሺ አንደኛ እኔ በሁለቱም ሳይድ በሁለቱም ወገን ችግር አለ፣ በሁለቱም ወገን ስህተት አለ። በበረከትም በእነሱም። ምክንያቱም አንደኛ ቻሌንጅ ሲወጣ ቀን ሳይጠቀስ አይወጣም። ሁለተኛ ቻሌንጁ ላይ በ15 ቀን ውስጥ 100,000 ፎሎ ያደረሰ ሰው አሁን እኔ ቻሌንጅ ባወጣ በ15 ቀን ውስጥ አካውንቴን 100,000 ያስገባልኝ ሰው 1.5 ሚሊዮን የሚገመት እቃ እሰጠዋለሁ። በዛ 15 ቀን ውስጥ ግን ሱቄ ክፍት ስለሚሆን እቃ ሊጎል ይችላል፣ እቃ ሊሸጥ ይችላል። የሚሸጠው ብር ኪሴ ነው የሚገባው። የሰራተኛ ደሞዝ ነው፣ የሱቅ ኪራይ ነው፣ የመብራት ነው የምከፍልበት። ስለዚህ በ15 ቀን ውስጥ 1.2 ሊደርሰው ይችላል፣ 1 ሚሊዮን ሊደርስ ይችላል። ይሄን መጥቀስ ነበረባቸው። እነሱም ቪዲዮ ላይ የሚሸጠው እቃ እንደሚጎል መጥቀስ ነበረባቸው፣ ቀን መጥቀስ ነበረባቸው። እሱም ደግሞ ቻሌንጁን ሄዶ ሱቅ ድረስ ሲቀበል ባለሙያ ይዞ ሄዶ ማስገመት ነበረበት እንጂ ቻሌንጁ ሲያልቅ ጠብቆ አይደለም የሚያስገምተው መጀመሪያ። ምክንያቱም አንድ ትራንስፖርት ኮንትራክት ሲይዝ እኮ ተሰቅዬ ቦታው ከደረስኩ በኋላ አይደለም ከሹፌሩ ጋር የምደባደበው። መጀመሪያ ነው ዋጋ አነጋገርና ያዋጣኛል፣ ይስማማኛል፣ አቅሜ ነው መክፈል እችላለሁ ብዬ ተስማምቼ ምገባው እንጂ ልንገርሽ፣ አንድ ሀሳብ ልንገርሽ። አሁን ይሄን ለማለት እኔ ቻሌንጁ ለእኔ ብቻ ቢሰጠኝ ኦልሬዲ ይህንን የማረጋገጥ መጀመሪያ እኮ 1.5 ይላል እኮ ሀቢባ፣ ለሁሉም ሲወጣ 1.5 ሚሊዮን የሚያወጣ እቃ እሰጣለሁ ይላል እኮ። ኦልሬዲ ተነጋግሯል። መጀመሪያ ለእኔ በእነሱ ግምት እነሱ በገመቱት ነው። እሱ ደግሞ በራሱ ሰው አስገምቶ መጨረሻ ላይ ሳይሆን በራሱ ሰው የሚያስገምተው መጀመሪያ አክሰፕት ከማድረጉ በፊት ቻሌንጁን ሱቅ ሄዶ ቪዲዮ ሲሰራ ባለሙያ ይዞ ሄዶ ማስገመት ነበረበት። አስገምቶ ይሄ እኮ ቻሌንጅ ነው። እንትኑ ባይሞላለት ይሄ ሱቅ የሱ ላይ የማይሆንበት እድል ስላለ የእሱ ላልሆነ ነገር እንዴት ያስገምታል? የእሱ መሆኑን ሲያረጋግጥ እኮ አልኩሽ እኮ ቻሌንጁን እንደሞላው እኮ ባለሙያ ወስዶ አናግሮ ሊጀምር ነው። ቢያሸንፍም ይኸውልህ ቻሌንጁ ቢሞላለትም ባይሞላለትም ቻሌንጁን አክሰፕት አድርጎ ስራውን ሊጀምር ነው። ገባክ? ስራውን ሊጀምር ነው። በ15 ቀን ውስጥ እነሱ ቀን መጥቀስ ነበረባቸው። ቀን አልጠቀሱ፣ የእነሱ ስህተት። እሱ ደግሞ ቻሌንጁን ሲቀበል ሱቅ ድረስ ሄዶ ቪዲዮ ሲሰራ መጀመሪያ አሳይተውት ይሄ ነው የምትረከበው ሲባል ኦኬ 1.5 ያላችሁት ከእናንተ ፕራይስ አንጻር ነው አይደለ? እኔ ደግሞ የራሴን ሰው አምጥቼ አስገምቼ ኦኬ እውነትም እንዳሉት 1.5 ነው፣ እስማማለሁ፣ እቀበላለሁ፣ ስራዬን እጀምራለሁ። ገባክ? ቢሳካም ባይሳካም እጀምራለሁ። ከዛ ሲሳካ ጭቅጭቅ አይመጣም፣ ቀጥታ እቀበላለሁ። እሱም ማስገመት ነበረበት በራሱ ሰው